ሰላም የቡኖ ኮፊ ተከታታዮቻችን ላይክ በሳምንታዊ ደግሞ ዩቲዩብ ቪዲዮአችን መተናል ማለት ነው። ፖድካስታችን መተናል። ዛሬ ደግሞ ሰሞኑን ነበሩት ኢቨንቶች ላይ ቡና ላይ በጣም የተለያዩ ኢቨንቶች ነበሩ። ላስት ታይም ቪዲዮ ፖስት ካደረግን በኋላ በድሮ አካውንታችን ማለት ነው ብዙ ኢቨንቶች ተካሂደው ነበር። ሞር ስለነሱ ነው ዛሬ በደንብ የምናወራው። እኛም ያዘጋጀነው አወር ፈርስት ኢቨንት ነበረ። ከኛ ኢቨንት በኋላ ነው ብዙ ኢቨንት የበዛው። ያው ተሰረቀ ምናምን እጃ ተቋቋመም እንጂ ሶ ስለነሱ በደንብ እናወራበታለን ማለት ነው። ሶ ዌር ዱ ዊ ስታርት? አይ ቲንክ ከራሳችን ኢቨንት እንጀምር። ሶ የኛ ኢቨንት ያው ሶሻል ሚዲያዎቻችን ላይ አናውንስ አድርገን ነበረ ቀድመን። በጣም አሪፍ ኢቨንት፣ በጣም ሲምፕል የሆነ ቀለል ያለ ግን በጣም ብዙ ደግሞ እየተማርንባቸው ኤክስፒሪየንሶቻችንን በደንብ ሼር የተደራረግንባቸው ኢቨንታችን ነበረ። ለእኛም እንደ መጀመሪያ ኢቨንት በጣም ነበረ። ብሪው ሲፕ ኔትወርክ ነበረ የኢቨንታችን ርዕሱ። ጀብዱ ኮፊ፣ ቡና ኮኔክት እና ቡኖ ኮፊ አንድ ላይ ነበር ያዘጋጀ ነው። ልክ እንደ ታይትሉ ነው ላይክ የነበረንም ጊዜ የተለያዩ ሀገር ቡናዎችን አምጥተን ነበረ። ኬንያ፣ ኤልሳልቫዶር፣ ብራዚል እንትናችን ላይ ወደኋላ ብታዩት ቲክቶካችን ላይ አሉ እንትናችን ምድረው ማስታወቂያ የሰራ ነው እና እንዳለ ቡናዎችን ቡና ላይ ያሉ ሰዎች ደግሞ ተጠራርተው መጥተው ነበረ። ቀምሰው እርስ በርስ ኔትወርክ አድርገን በጣም አሪፍ ታይም ያሳለፍንበት ጊዜ ነበረ። ብዙ ሰዎችንም የተዋወቅንበት ዩዥዋሊ እኛ መጀመሪያ እንደውም ኤክስፔክት አድርገን ነበር። እኛም እርስ በርስም ሰው የተዋወቀበት ኢቨንት ነበርና በጣም እና ኮመን ደግሞ ኢሹ የነበሩ ነገሮች፣ ኮመን ኢሹ የነበሩ ችግሮች ቡና ኢንዱስትሪ ላይ ምንድነው ሆልድ ባክ እንድንሆን እያደረገን የነበረው በጣም ገኖ እንዳይወጣ እንደሌላው ሲያደርግ የነበረው ነገሮች አድሬስ ተደርጓል በደንብ። ትላልቅ ቡናው ላይ ደግሞ ብዙ ጊዜ የቆዩ ሰዎች ሲያወሩ ነበረ። እነ የሜላንጅ ኮፊ ሮስተር፣ ኤኮፊ ሶሉሽን፣ አማን በደንብ ልምዳቸውን የነገሩንና ደን ደግሞ እንደዚህ ቢስተካከል በተለይ ስፔሻሊ ባሪስታው ላይ ያው እኛ ግሪን ኮፊ ላይ ከፋርመሮች ጋር ያለውን ነገር እንደ ቡኖ ካፌ ኦፕሬሽንም ሊሆን ይችላል፣ ባሪስታ ትሬኒንግ ሊሆን ይችላል፣ ካፒንጉ ላይ ኤክስፖርት ላይ ምንሰራ ቢሆንም ግን ያኔ ደግሞ ሞር ሎካል ከነበረው እንትኖች ጋር ነበር እና ስናወራ የነበረው በደንብ ያለውን ኤክስፔክቴሽናቸውን እና ምን ማሻሻል እንዳለብን በደንብ ስናወራ ነበር። በጣም ደግሞ ከምንም ነገር በላይ ኤክስፒሪየንስ ሼር ስንደራረግ እኛም ብዙ ሴክተሩ ላይ ከቆዩት እና ደግሞ አሁንም ወደ ሴክተሩ አዲስ የገቡትም ሰዎች ብዙ ነገር ተምረውበታል፣ አግኝተውበታል ብለን እናስባለን እና ለእኛም እንደ መጀመሪያ ኢቨንታችን በጣም ቆንጆ ነበረ። ሶ ኢቭን ኔክስት ሁለተኛውን ኢቨንታችንን እንድናስብበት አድርጎናል እና ቀጣይ ኢቨንት ላይ ደግሞ ከዚህ የተሻለ ነገር ይዘን ለመቅረብ እንሞክራለን። ምናልባት ያልተገኛችሁ ኢቨንታችን ላይ ያልነበራችሁ ሰዎች ደግሞ ቀጣይ ኢቨንቶች ላይ ሚስ እንዳታደርጉ ከወዲሁ እያሳሰብን ጥሩ ኢቨንት፣ ጥሩ የምትማሩበት፣ በደንብ ኔትወርክ የምታደርጉበት ኢቨንት እናዘጋጃለን። አይ ሆፕ በጣም በቅርቡ ቆንጆ ኢቨንት እናዘጋጃለን ብዬ ተስፋ አደርጋለሁ። ከዛ በኋላም ብዙ እንግዲህ ኢቨንቶች ተዘጋጁ ነው። ከኛ በኋላም ብዙ ኢቨንቶች ተዘጋጅተዋል። ኢን አድቫንስ ሶሪ ማለት ፈልገው ምንም እንትን ጌት ኪፕ ያደረግን ነው የመሰለኝ የነበረው ኢቨንቶች ቡኖ ላይ ፖስት ያደረግናቸው ኢቨንቶች አልነበሩም። ከኛ በኋላ አብዛኞቹን ያው በኖርማል በራሳችን ኢንስታግራም ምናምን ላይ ሪፖስት ከማድረግ ውጪ ሜንሽን ያደረግናቸው እንደ ቡኖ ሜንሽን ያደረግናቸው ኢቨንቶች አልነበሩም። ለሱ ኢን አድቫንስ በጣም ሶሪ ማለት እፈልጋለሁ። ምክንያቱም ሲያውቁ የነበሩት ፐርሰናሊ የሚያውቁ እነዚህ ኢቨንቶች ላይ ከዛ በኋላ የተገኙት ገዳንም የተዘጋጀው ነበረ፣ ኮፊ ፌስትም ነበረ ከዛ በኋላ እና እነሱ ላይ የተገኙት በቃ እኛ የጠራናቸው ፐርሰናሊ የምናውቃቸውን እንጂ የቡኖ ፋኖቻችን አልነበረ እና ሰብስክራይበሮቻችንም አልነበረ። ያው አክቹሊ እኛም በጣም በአጭር ጊዜ ውስጥ ስለነበር ያዘጋጀ ነው እና ሞር ሶሻል ሚዲያው ላይም አናውንስ ያደረግ ነው አይ ቲንክ በጣም ትንሽ አጭር ጊዜ ስለነበረ ሰውም ጋር አልደረሰም ነበር ብለን እናስባለን እና ቀጣይ ግን ያንን ነገሮች ቀርፈን ያው እኛ ጋርም ከነበሩት አንዳንድ ክፍተቶች እነሱን በሙሉ ሞልተን በጣም ቆንጆ የሆነ ነገር ለእናንተ ደግሞ እናንተን የሚያማከልና እናንተ የምትሳተፉበት የሆነ ኢቨንት ለማዘጋጀት ሂደት ላይ ነን። ቀጣይ ያው ብዙ ኦፖርቹኒቲዎች እንዲኖሩት ነው ታርጌት እያደረግን ያለ ነው። ላይክ የነፃ የትምህርት እድሎች እንዲመቻቹ ሴክተሩ ላይ አዲስ ጆይን የሚያደርጉትን ደግሞ አፕሪሼት በማድረግ ነፃ ኮንሰልቲንግ በመስጠት ምናምን እንደዚህ አይነት ኦፖርቹኒቲዎችን አዘጋጅተን ነው ኢቨንቱን የምናዘጋጀው እና አብሮን ብዙ ካምፓኒዎች ኮላብ አድርጎ ለመስራት ብዙ እንትን እያሉ ነው።
ላስት ላይ ያው ከጀብዱ ጋር ነበረ ስፔስም ምናምን ብዙ ነገሮችን በመተባበር አብረን ያዘጋጀ ነው እና ቀጣይ ደግሞ ያው ቀድመን አናውንስ እናደርጋለን። ግን ቀጣይ ደግሞ ሌላ ቦታ ላይ ቢገር አሁንም በነበረው ደግሞ በጣም ብዙ አሁን ላይ ሰፋ አድርገን ቡና ላይ የነበሩ ሰዎች ናቸው ስፔሲፊካሊ የነበሩት እና አብዛኞቹ ሜቢ የተዋወቁ ቀድሞ የሚተዋወቁ የነበሩ አሉ። አንድ አዲስ ደግሞ ሜንሽን ልናረጋቸው አሁን ላይ በደንብ እያወራናቸው የተነጋገርን ኮሚኒኬት እያደረግን ያለን ቀጣይ ኢቨንቶች ላይ ደግሞ አብረንም ሄደን የነበረ ሌሎች ኢቨንቶች ላይ ነበሩ። ግን ቀጣይ ላይ ላይክ የምናዘጋጀው ላይ ሞር ሴንተር የምናደርገው ኮፊው ላይ የሌሉ ሰዎች ግን ደግሞ መግባት የሚፈልጉ እስከዛሬ እንዲሁ ዝም ብለን እንትን ስንል ነበር እና ግን ላይክ ስፔሲፊካሊ ደርሷቸው ያ ኢቨንት ኦር ፕሮሞሽን ከዛ መጥተው አክሰስ አድርገው ሰዎች ተዋውቀው ከኛ ውጪ ማለት ነው ሌሎች ብዙ ስላሉ ላይክ እየሰሩ ያሉ ከነሱ ጋር መታወቅ የሚችሉበትን መንገዶች እንፈጥራለን። that's the main goal። እንዳልነው ደግሞ እንዳልከው ላይክ the free things በጣም ብዙ መኖር አለባቸው። አሁን እኛ እያደረግን ያለ ነው ዴር ካፒንግም ሲኖር የሆነች ነገር ስትኖር እየጠራን ወይ እንትን የምንለው ከምናውቃቸው ሰዎች ጋር ናቸው። ዋይናት ሌላ ሰው ገባህ አይደለ? እኛ ሰርክል ውስጥ ወይም ደግሞ ይሄ ቡና ውስጥ የሌለ ግን የሚፈልገውም ሰው ያ ነገር ኦፖርቹኒቲ ሊያገኝ ይገባል እና እነሱ ላይ ሞር ፎከስ ማድረግ እንፈልጋለን እናደርጋለን እንጀራል። ምክንያቱም መታወቅ መቻል አለበት። ዋት ኢዝ ካፒንግ ዋት ኢዝ ባሪስታ ሲጀመር በዛ ላይ አሁን ላይ ኢትስ ኤ ሊትል ቢት ኤክስፔንሲቭ ባሪስታ ራሱ ለመማር በጣም ገባው ሆኖ ሳለ ኤክስፔንሲቭ በመሆኑ ደስ ይላል። ምክንያቱም በጣም እንደ ትልቅ ዲል እየታየ ነው ላይክ ባሪስታው ማለት ነው። ያው እኔ በምን አየዋለሁ መሰለህ ላይክ ሙያው ተከብሯል ብዬ ነው የማስበው እና አሪፍ ነው በቃ ላይክ ሰው ፈልጎት ሲማር ድሮ ያው በልምድ አይደለ የመጣ ነው እና ደግሞ እንዴት ነው የባሪስታን ብቻ ቡናው ሴክተር ላይ የምናያቸው እንትኖች ጥሩ አልነበሩ። አሁን ብዙ ነገሮች ለውጥ እያየን ነውና ሶስቱ ነገር ማስቀጠል ነው የምንፈልገው። ኤክስፔንሲቭም ቢሆን እኛ ግን ኔክስት ኢቨንቶች ላይ እያሰብን ያለ ነው ፍሪ ኮርሶችን ለመስጠት ቡኖ በራሱ የነፃ ትምህርት እድሎችን በተለይ አዲስ ኢንዱስትሪው ላይ ለሚገቡ ሰዎች እሱን የማመቻቸት ሌሎችም አሉ። ያው ቅድም አንስተነዋል ሜንሽን አድርገናቸዋል ኢቨንቶቻችን ላይ የነበሩ ሰዎች እነሱም በራሳቸው ደግሞ የራሳቸው ኢንስቲትዩት ያላቸው ትልቅ ሴክተር ውስጥ ያሉ ስለሆኑ እነሱም ደግሞ ቃል የገቡትም ነገር ስላለ እሱም በደንብ እንትን አድርገን ብዙ ነፃ የትምህርት እድሎችን እናዘጋጃለን። አይ ቲንክ ቡናው ላይ መግባት የሚፈልግ ጆይን ማድረግ የሚፈልግ ሰው ካለ ያው ሁሌ ፎሎ ያድርገን ነው ማለት ቢከታተለን ብዙ አዲስ ነገር አድርጎን ላይክ በዚሁ አጋጣሚ ኢንስታግራማችን ቲክቶካችንም ላይ በቡኖ ኮፊ ብላችሁ ወይም ቡኖ ፖድካስት ብላችሁ ሰርች ብታደርጉ እንመጣላችኋለን። እዛ ላይ ቀጥታ ዴም ልታደርጉን ትችላላችሁ። ኤኒ ካይንድ ኦፍ ቡና ላይ ኮንሰልቲንግ ዋይዝ ትሬኒንግ ዋይዝ የምትጠይቁት ነገር ካለ ኮንታክት ልታደርጉን ትችላላችሁ። ዌር ዋን ቴክስት አዌይ ለመመለስ እኛም ፈቃደኛ ነን ማለት ነው። ወደ ሁለተኛው ዋናው ቶፒካችን ስንሄድ ባሪስታ ኮምፒቲሽን ነበረ ሰሞኑን ነባ ቡኖን ወክሎ ተወዳድሮ ነበረ። ሶስተኛ ቻምፒዮን ሞን ሰርድ ፕሌስ አስጠብቀናል። የላስቲሩን ቀጥታ እንትን ብለናል እና ላይክ አይ ዋና ኖ ሃው ላይክ ይሄ ፋይናሉ እንዴት እንደሄደ በጣም ማወቅ እፈልጋለሁ። ምክንያቱም እኔ ሳይ የነበረው እኛ በተለይ ስናይ የነበረው ከውጭ ያለው ዋይዝ ነው እና ላስቲር አይ ፌልት ኢት እንዴት እንደነበረ ስንንቀጠቀጥ እና እንዴት ነበር ያው በጣም አሪፍ ነበረ እውነት ለመናገር እንዴት ነው በጣም ያስፈራል። ላይክ በጣም ሼክ ነው የምታደርጉት። ያው ፕሬዘንት ማድረጉ ራሱ በጣም ከባድ ነው። የምታውቁት ነገር ዴይሊ የምትሰሩትን ስራ ግን ሰው ፊት ቆሞ መስራት በጣም ከባድ ነው እውነት ለመናገር በጣም ፈርቼ ነበረ። ግን ልክ ስቴጁ ላይ እንደገባሁኝ ጠፋ ፍራቴ ቶታሊ ነው የጠፋውና ሜቢ ስለነበራችሁ በደንብ አይታችሁታል። በጣም በኮንፊደንስ በጣም ድምጼን ጮክ አድርጌ በደንብ ፕሬዘንት እያደረኩኝ ነበረ። ጥሩ ነው። ያው አንዳንዴ ምንድነው ከኛ የምንጠብቀውና ያው ሰርተናል ብለን የምናስበውና ደግሞ የዳኞች እይታ ደግሞ አለና ሶ በዛ መልኩ ዳኝነቱም ጥሩ ነበረ። የነበረው ሁኔታዎች ምናምን ቆንጆ ነበሩ። ውድድሩም ያስጨንቃል በእርግጥ ግን በጣም ቆንጆ ነበረና ያው ይሄንን ውጤት አምጥተናል። አብራችሁን ለነበራችሁ ደግሞ ቴንኪዩ ማለት እንፈልጋለን። ሰፖርት ላደረጋችሁን በሙሉ እናመሰግናለን። እኛ ሰፖርት እናደርጋለን። እኛ ነን ያ ሰዎች። ሌላ ላይክ ምንድነው ቫልዩ አድ ያደረገልህ? ምክንያቱም አንድ እኛ የምናስባቸው ነገሮች እንደሆነ the competitions በጣም እኛ የምናስባቸው ነገሮች ናቸው።
ግን በአሁኑ አንድ ጥያቄ በጣም ሲነሳ የነበረው ብዙ ሰው ኮምፒት አላደረገም ባሪስታው ላይ 60 ምናምን ሰው ብቻ ነው አይ ቲንክ የነበረው 60 በጣም ብዙ ሆኖ ሳለ ግን ደግሞ ኢትዮጵያ ውስጥ እንዳለው ባሪስታ ብዛትና እንደሙያው lot of people እንትን ማለት አለባቸው መወዳደር አለባቸው ብዬ ስለማስብ ነውና ምንድነው አንተ ይሄ ተጠቀም አሁን ያንን ውድድር መወዳደር ምክንያቱም እሱ ይስባቸዋል ብዬ አስባለሁ ምክንያቱም የሆነ ጥቅም ፕራይዝ አልነበረውም ገንዘብ አልነበረውም ፕራይዝ ግን እሱ ብቻ ያ ብዙዎቻችን ሪዋርድ እንጠብቃለን እንጠብቃለንና እሱም ብቻ አስቦ እንዲመጡ አልፈልግምና ምን ጥቅም አገኘ ከተወዳደርክ በኋላ በመወዳደርህስ ላይክ ምን ኤክስፔክት አድርገህ ነበር ምንስ አገኘ አክቹሊ እውነት ለመናገር እኔ በጣም ብዙ ነገር ጠቅሞኛል አንደኛ ያው ናሽናል ባሪስታ ኮምፒቲሽን ላይ ሰርድ ፕሌስን ማስጠበቅ ቀላል አይደለም ሶ ኮምፒቲሽን ራሱ ላይ መሳተፉ ራሱ ቀላል አይደለም እንዴት ነው በቃ ውድድር ነው ፈተና ነው አይደል በጣም ከባድ ነው በተለይ ደግሞ እንዴት ነው አቋለው ስራዬ ነው ሙያዬ ነው የምትሉትን ነገር በጣም በኮንፊደንስ በጣም ብዙ ሰው ባለበት ስቴጅ ላይ መስራት በኮንፊደንስ እኔ እንጃ አላውቅም የሚጨምረው ራሱን የቻለ ኮንፊደንስ አለ ከዛ ባሻገር አንደኛ ነገር ያው ከሰርቲፊኬት ዋይዝም ብዙ ነገር አለው ብዙ ያገኘናቸው ሰርቲፊኬቶች አሉ እንደ ግለሰብ ይጠቅማል ሶ ሌላው ደግሞ ዘንድሮ እንደውም አይ ቲንክ አፍካ ላይ እንወዳደራለን ያ ኦፖርቹኒቲ ተመቻችቷል ሶ ኢትዮጵያን ወክለን ነው የምንወዳደረው ቀላል አይደለም አሁን እንደ ግለሰብ እንደሆነ ቲም ብንሄድም ቀጣይ ደግሞ ሀገርን ወክለን ነው የምንሄደውና ያ ኦፖርቹኒቲ ራሱ ቀላል አይደለም ስለዚህ ይሄንን እድል አግኝተናል አንድ ሌላው እሱን እንደ በገንዘብ ልታገኙ አትችልም ሶ ሌላው ደግሞ ላይክ በኤስኤስኤ ደረጃ ወይም ደግሞ በስፔሻሊቲ ኮፊ አሶሲዬሽን የሚሰጠውን ወይ ኢንተርናሽናል ሰርቲፊኬት ፎር ፍሪ ስለነበረ ዘንድሮ ሶ እሱንም ፍሪ በነፃ አግኝተናል $400-500 ነው ሶ ቀላል አይደለም አፎርድ አናደርገውም አክቹሊ እኛ ስለዚህ ያንን ነገር ማግኘቱ ራሱ ትልቅ ነገር ነው ብዬ አስባለሁ እና ሌላ እንዴት ነው ኤክስፖዠሩም ኢቭን የሚሰጥህ እንትን አለ የሆነ እኔ ኮንፊደንስ የምናገኘው ኮንፊደንስ ራሱ በጣም እንትን ነው ማውራቱ ራሱ እኔ እኮ ኢትዮጵያ ባሪስታ ሻምፒዮን ነኝ ማለቱ ራሱ ትልቅ ነገር ነው እና ብዙ ሰው የማይወዳደረው አንደኛ ፍራቻ ነው ብዬ ነው የማስበው እኔ ውስጣችን አለ ፍራቻ ሌላ ደግሞ እንዳልከው ቅድም ሪዋርድ እንጠብቃለን እኔ ሪዋርዱን ታርጌት አድርጌ አይደለም እውነት ለመናገር የተወዳደርኩት ግን በቃ የዚህን አመት ሻምፒዮን መሆን መቻል አለብኝ ማሸነፍ አለብኝ ብዬ ነው ታርጌት አድርጌ የተነሳሁት ምንም ነገር ኤክስፔክት አላረኩ ስለዚህ ከዛ አንፃር በጣም አሪፍ ነበረ ሌላው ውድድሩ እንደምናስበው ቀላል አልነበረም እውነት ለመናገር ምክንያቱም የተማረ ሰው ኃይል ስለሆነ የተማረው ነው አብዛኛው ያለፈው በደንብ ታንጾ ወይ ደግሞ ተገርቶ የመጣው ነው ፋይናል ላይ ደረሰው ብዬ አስባለሁ እና ቶፕ 6 ውስጥ የገቡትም በጣም ጎበዞች ነበሩ እኛ ሶስታችን ብንወጣም ግን ቶፕ 6 ውስጥ የነበሩትም ኢቭን በጣም ጎበዝ የሚባሉ ናቸውና ላይክ የጽሁፍ ፈተና አለው ከዛ ደግሞ ፕራክቲካሊ ደግሞ ድጋሚ ፈተና አለው ከዛ ፋይናል ላይ ነው የምንቀርበውና ሶ እንዴት ነው ስለ ፕሮዳክት ናውሌጃችንን ራሱ ምን ያህል ነው የሚለውን ነገር በደንብ እንትን ያደርገዋልና ዋን ቲንግ በደንብ እንትን አድርጎኝ የነበረው ከሚሰራው ውድድር በላይ ኢንተረስቲንግ ፓርት ምክንያቱም የሚፈትነህ የጽሁፉ ፓርት ነው ትክክል ላስት ይር አይ ቲንክ በአማርኛ ነበር ጥያቄዎቹ በአሁኑ ዘንድሮ በእንግሊዝኛ ስለሆነ እና ደግሞ ሞር ይሄ ባሪስታ ሴንተርድ ብቻ አልነበረም ኮፊ ሴንተርድ ነበሩ በጣም ጥያቄዎቹ ላይክ አንድ ባሪስታ የታጠበና ያልታጠበ ቡና ልዩነቱን ማወቅ ካልቻለ ላይክ ኮምፕሊት ባሪስታ ነው ፕሮፌሽናል ነው ማለት ይከብዳል ሮስት ታይፕስ ማወቅ ካልቻለ በጣም ላይክ ጥያቄ የሚከት ነገር ነው የባርቴንደር እና የባሪስታን ልዩነት ማወቅ ካልቻለ ጥያቄ ውስጥ ይገባል ፕሮፌሽናሊቲ ማለት ነው ሶ እሱ በደንብ ላይክ ምክንያቱም አሁን ላይ መስራቱን ፓርት ኮንፊደንስ እና የምር ላይክ አውጥቶ አሳይድ ቀላል ስላልሆነ እሱን እናርገውና መስራቱን አብዛኞቹ ባሪስቶች በመቴልበት ካፌዎች ይሰሩታል ገባ አይደለ ካንተ በላይ ከኛ በላይ በጣም ይሰሩታል ግን የሚሰሩትን ነገር የምር አውቀውት ደግሞ ኤክስፕሌን አድርገው ከስተመሩን አሳምነው ላይክ ማጠጣት ይችላሉ ወይ that's the big question ለዛ ነው እኔም ቅድም ስለ የነበረው ፕሮዳክት ናውሌጅ ላይ ዜሮ ነን እውነት ለመናገር እንሰራለን ሶ አርት ዋይዝም ሆነ ምንም ነገር ይሰራል በቃ በልምድ የመጣ ነገር ስላለን ምንድነው የሚሰራው ይሄ ነገር ምንድነው የሚለው ነገር ግን እንዳልኩት ነው ፕሮዳክት ናውሌጅ ላይ በጣም ይቀራናል ሶ
ያ ነገር ነው ወደ ኋላ ይጎተተንና ብዙ ሰዎችን ኮንፊደንስ እንዳይኖራቸውና ኮምፒት እንዳያደርጉ ያደረገው ብዬ አስባለሁ። ፍራቻ አለ፣ የጽሁፍ ፈተና በወድቅስ እንዲህ በወድቅስ ምናምን። ከዛ ደግሞ ለራሳቸው የሰጡት ቦታ አለ። ከዛ ደግሞ ልክ የጽሁፍ ፈተና ላይ ወደቁ ማለት አይችሉም ማለት አይደለም። የሆነ ኮምፒቲሽን ላይ ሰው ኮምፒት አድርጎ ተሸነፈ ማለት አይችልም ማለት አይደለም። ሌስ ኦፍ ሚስቴክ አይደለ ሲባል የነበረው እኛ ጋርም ፐርፎርማንስ ዋይዝ አይደለም። ፋይናል ኮምፒቲሽን ላይ ትንሽ ስህተት የሰራ ነው የሚያልፈው። ስህተት ያልሰራ አይደለም። ስህተት በበዛ ቁጥር ያው ወዳቂ ነህ ነው። ስለዚህ ግን አትችልም ማለት አይደለም። ስለዚህ ብዙ ጊዜ ያለው ብዙ ባሪስቶች ጋር ያኛው ነገር ነውና ያ ብቻ ኢንቮልቭ እንዲያደርጉ ስለምፈልግ ነው። ሞር ባሪስቶች እኔ የማውቃቸው ፐርሰናሊ በጣም ብዙ ባሪስቶች አሉ። ከአዲስ በምሰራበት ሰዓት ላይ ዲፓርትሜንት ሄድ ሆኜ ስሰራ በጣም ማይንድ ብሎይንግ የሆኑ ሴት ወንድ ባሪስቶች በጣም ጎበዝ የሆኑ አዲስ ነገር ሲመጣ አዲስ ነገር ሳሳያቸው ላይክ ዊዝን ሰከንድ የሚይዙ በጣም ጎበዝ ባሪስቶች አሉ። ግን ደግሞ ያንን ኤክስፕሌን የማድረግ ችሎታቸው በጣም እንትን ነበርና ኮንፊደንስ ላይክ ቢውልድ ማድረግ ብቻ ነው የሚቀራቸው ነበርና እነሱ ቢወዳደሩ አሳይድ ይሄ ጽሁፉ ፈተናን ላይክ የምር እሱን አልፎ እንትን ቢችሉ ላይክ ክራሽ እንደሚያደርጉት ቻምፒዮንሺፑን የማውቃቸው ልጆች አሉና እነሱ ወደ ኋላ ሆልድ ባክ እንዲሆኑ አልፈልግም። ላይክ እነሱ ጋር በተለይ ደግሞ ይሄ እንትን ታርጌት ሪች እንዲያደርግ ፈልጋለሁ። ትራዲሽናሊ የሚሰሩ ባሪስቶች ግን ደግሞ መለወጥ የሚችሉ ወይም ደግሞ በጣም ፕሮግረሳቸውን ከፍ ማድረግ ፕሮፌሽናቸውን ከፍ ማድረግ የሚችሉ ባሪስቶች እዚህ ኮምፒቲሽን ላይ ሞር እንዲገቡ ፈልጋለሁና አንዳንድ እኔ የታዘብኩት ከዘንድሮ ኮምፒቲሽን ላይ ምንድነው ብዙ የተሳተፉ አሉ። ብዙ የምናውቃቸው ሶሻል ሚዲያ ላይ በደንብ እንትን የሚሉ ምናምን ግን ላይክ ሲወድቁ ጽሁፍ ፈተና ላይም ሆነ እንትን ላይም ፕራክቲካሊ ፈተና ላይ ሲወድቁ እንዴት ነው ብሌም ማድረግ ወይ ደግሞ የሆነ እንትን ላይ ማሳብ ምናምን ነገር አይነት ነገሮችን እያየሁ ነበር እና ኖ እኔ በዛ አላምንም። በቃ እኔ ከወደኩኝ ነው ስለማልችል ሳይሆን በቃ ሚስቴክ ስለሰራ ሆኖ ነው። እና ደግሞ ፍራቻ ነው ብዙ ጊዜ እንዴት ነው እኛ ስንንቀጠቀጥ የነበረ ለዛ ነው አሁን ብዙ ሰው እንትን የሚያደርገው እንዴት ነው ላይክ ይሰራዋል በጣም ኮንፊደንስ ግን የሚያጡበት ነገር አለ አንዳንዴ። ኢዚ እንዳልሆነ እንድታውቁ የምፈልገው ዲስ ኮምፒቲሽን ላስት ይር እኔ ተወዳድሬ 3ኛ ነው የወጣሁት። ግን ዲስ ይር አይ ዋዝ ሼኪንግ ፕራክቲካል ላይ እንደውም ፓናጆቲስ ቶፕ ሲዝን እንኳን አልገባ ፊሽ ዩ ሼክ ላይክ ፊሽ ሲለኝ ነበረ እና ማስተውሰው እና ኢትስ ናት ኢዚ በጣም ላይክ የምናውቀው ስንት ጊዜ የሰራንበት ነገር በደንብ ሲያንቀጠቅጠን ነበረ፣ በደንብ ሲያስፈራን ነበረ ሰው ፊት መቆሙ። ያኔ እንደውም ፕራክቲካል ላይ እሱና ቴስት ነው የነበሩት የኬንያው ሻምፒዮና እና ብዙ ሰው እንደውም አልነበረም እንደ ፋይናሉ። ያንንም ፋይናል እንደዛ ተወተን ይሄኛው ደግሞ ስቲል እዚህ ዓመት ላይ ሲመጣ እንደ አዲስ ነው የሚሆንብኝ ነው። ደነጋጤዎች ፍራቻዎች ናቸው እንጂ እንደ ቀላል እንዲታይ ስላልፈለኩኝ ነው። በጣም ከባድ ኮምፒቲሽን ነው። ዩ ኮምፒት ዊዝ በጣም ናሽናል ባሪስታስ ጋር ነው ከዋና ጥሩ ስንት ዓመት ጊዜያቸውን ከፈጁ ቡናው ላይ በደንብ የሆነ ቫልዩ አድ ካረጉ ባሪስቶች ጋር ነበር ስንወዳደር የነበረው እና መወዳደር ሳራም ስትለኝ የነበረው ነገር አለ። መወዳደራችሁ ብቻ አሸናፊ ነው ያስቆጠራችሁ እና እሱ ላይ በደንብ ፍራቻውን ትታችሁ ላይክ ጀስት ከጽሁፉ ጀምሩ። ከዛ ጽሁፉን አልፋችሁ እኮ ካልፈለጋችሁ ከፈራችሁ መቅረት ይችላል። ግን ደግሞ አይ ጋራንቲ ዩ በጣም ኤክሳይት ነው የሚያደርጋችሁ። በጣም ድጋሚ እንድትሄዱ ነው የሚያደርጓችሁ። ብዙ ተከታታይ ስንት ዓመት ወድቀው የሚፈተኑ አሉ። ስለዚህ እኛም ቀጣይ ዓመት እንደምናደርገው ማለት ነው። ስለዚህ ላይክ በደንብ ኮምፒት ማድረግ እንደ ቀላል እንዳታዩትና ብዙ ኦፖርቹኒቲ ከፍትላችኋል ብዬ አስባለሁ። እና ያው በዋናነት ሁለቱ ኢቨንቶች እኛ ፓርትሊ ተሳትፈንበት የነበረው ከእኛ ኢቨንት ቀጣይ የባሪስታው ነበረ። ሌላው የገላኔ የተዘጋጀ ኢቨንት ነበረ በቅርቡ ከኢራን ኮፊ ሶሳይቲ ጋር አንድ ላይ በሆን ዘጀበና ጋይ አንድ ላይ ያዘጋጁት ኢቨንት ነበር። እሱ ደግሞ ካፒንግ ኮምፒቲሽን ካፕ ቴስቲንግን ሌላ መንገድ ነው ያሳዩን። ትክክል። በነገራችን ላይ እያንዳንዱ የምናያቸውን ነገሮች ከላይክ ሰብስክራይበሮቻችን ጋር ላይክ እያንዳንዱን እንሞክራቸዋለን። አሁን ላይ ሰርክላችን ላይ ካሉ ጋር እያየን ያለ ነው አብረን ከሚሰሩ ጋር ግን ደግሞ ወደ እናንተ ማምጣት ወደ ሰብስክራይበሮቻችን ማምጣታችን አይቀርም። እንዴት ነበር የገላኔ? በጣም አሪፍ ነበር። ላይክ እኛ ሀገር ላይ በዛ ደረጃ አላየሁም የካፒንግ ኮምፒቲሽን እና በጣም አሪፍ ነበረ። አሪፍ ልምድ ያገኘንበት ነው። ለእኛም እንዴት ነው ኮምፒቲሽኖችን ማዘጋጀት የምንችለውስ የሚለውን ነገሮችን በደንብ አይቼበታለሁ እና ከምንም በላይ ደግሞ ትልቅ ኔትወርክ ዘርግተንበታል። እሱ ነው ታርጌቱ የነበረው የመጀመሪያው። በጣም አሪፍ ነበረ። ከኢራኒያን ኮፊ ሶሳይቲ የመጡት ደግሞ አንድ እኔ በደንብ ተምሬ የነበረው እኛ ቡና አብቃይ ሀገር ሆነን
ስቲል በቃ እነሱ ናቸው ሊድ ሲያረጉት የነበረው። አንደኛው የወጣው አይ ቲንክ የራሳቸው ኢራናዊ ነው ራሱ ኢራናዊ ነው ማለት ነው። አይ ፎርጋት ሂዝ ኔም እና ሊድ ሲያረግ የነበረው 16 ዓመቷ ልጅ የኢራንን አሸንፋ እዚህ መታ ደግሞ ሶስተኛ የወጣችው ልጅ ነበረች እና 16 ዓመቷ ነው እና በጣም እነሱ በጣም ሄደዋል። የኛ የሆነው ነገር ላይ በጣም ልቀውን ሄደዋል እና ግን ስቲል ደግሞ ብልጥ መሆን የምንችለው እንደዚህ አይነት ነገሮች ላይ ከነሱ መማር በቃ ኢቮልቭ ማድረግ የምንችልበት ሚንስ አለ። ራሳችንን በሌላ መንገድ እያሻሻልን ግን ደግሞ ከሚበልጡ መማር። በዚሁ አጋጣሚ እንትና ጀበና ጋይ ታጁን ቴንኪው ማለት እንፈልጋለን። ላይክ በጣም ብዙ ይሞክራል፣ ላይክ ብዙ ኢቨንቶችን ማዘጋጀት ይፈልጋል ይሞክራል ምናምን እና ያው ብቻውን ነው። በእርግጥ እኛ ከጎንህ ነን ማለት እፈልጋለሁ። በምትፈልገው ሁኔታ አለን እንተጋገዛለን ለማለት ፈልጋለሁ እና በጣምም ቴንኪው ለማለት እንፈልጋለን። ምክንያቱም እንደዚህ አይነት ኢቨንቶችን እንዲዘጋጁ እስከ ማዘጋጀት ድረስ ነገሮችን በማመቻቸት ብዙ ለፍቷል እና በዚህ አጋጣሚ እሱንም በጣም ቴንኪው ማለት እንፈልጋለን። ጀበና ጋይ ታጁ እንዳትሉኝ ጀበና ጋይ በሉኝ። ጀበና ጋይ በጣም እናመሰግን ነው እንዳለን ያ ከሞላ ጎደል ይሄ ነበረ። አይ ቲንክ ሌሎች ኢቨንቶች ዱካሞና አድሮስ የተዘጋጁት ነበሩ ከቪክቶሪያ አድሪያኖ ጋር ሞር እሱ ፕሮሞሽን ዋይዝ ነበረ። ትክክል። ቪክቶሪያ አድሪያኖ የኤስፕሬሶ ማሽን ካምፓኒ ነበሩና እነሱ ፕሮሞሽን ዋይዝ ስለነበረ ሞር ኢንቮልቭ እኛም ማድረግ አልቻለም። በዛ ላይ ትንሽ ከስራ መሀል ነበርና ስንሄድ የነበረው ማታ ስለነበሩ ሞር ኢንቮልቭ ማድረግና በደንብ ዲፕሊ ልንነግራቸው አልቻለም ስለሱ። ሌላው ግን የተረሳው አንድ ኢቨንት ትልቁ ኢቨንት የኮፊ ፌስት ነበረና ኮፊ ፌስት ላስት ይርም ነበረ። ዘንድሮ ሁለተኛ ዓመቱ ነው። ሸራተን የተዘጋጀው እንደውም አይ ቲንክ እሱ ከቡና ሴክተር ላይ የሌለውም ሰው ቡና የሚወደውም ብዙ ሰው የነበረው ቡና ሴክተር ውስጥ ያለ ሰው ምናምን ብቻ በደንብ ብዙ ሰው የተገኘበት ነበረና በጣም አሪፍ ነው። ብዙ ካምፓኒዎችም የተሳተፉበት ነው። ከዛ ማን በምን ያህል አቅም እየሰራ ነው የሚለውንም ነገር በደንብ ያየንበት። በአሁኑ አዳዲስ በጣም ብዙ ገብተዋል። አዳዲስ በደንብ ገብተዋል። በጣም ብዙ ገብተዋል እና ደግሞ አዲስ የገቡትም በቀላሉ አልነበር የሚገቡት። ቫስትሊ ኤቭሪ ሪሶርስ ኤቭሪ አይ ዶንት ኖ ሴክተሩ እኔ አሁን ምን እየታዘብኩኝ ነው ላይክ በሰፊው በጣም ላይክ እንዴት ነው ሁሉም አሁን ውድድር ሆኗል። አንዱ ከአንዱ እየተወዳደረ ነው እና ያ ነገር ለኛ አሪፍ ነው። ምክንያቱም ሴክተሩን በደንብ ያሰፋልናል፣ ያሳድገዋል። ፕላስ የምንጮኸው እንዴት ነው የተማረ ማህበረሰብ ቡናው ሴክተር ላይ እናፍራ የሚለው ነገር ራሱ ተፈላጊነቱ ይመጣል በኋላ ላይ ያንን ነገር እየጨመረልን ይሄዳል ብዬ አስባለሁ እና በጣም አሪፍ ነገር ነው ያየ ነው። ይሄኛውንም የኮፊ ፌስት ነው በጣም አሪፍ ነበረ። ኢቨንት ነበረ ይርሊ ነው ሁሌ የሚዘጋጀው እሱ እሱ ኢቨንቶች ሲዘጋጁ እኛ ቀድመን መናገራቸው ይሆናል ማለት ነው። ይሄን ይመስል ነበረ። ድጋሜ ደግሞ አለው ሰብስክራይብ ፎሎ ማድረግ እንዳስረሱ። ቲክቶካችንም ኢንስታግራማችንም ላይ ቡኖ ኮፊ እና ቡኖ ፖድካስት ብላችሁ ሰርች ብታረጉ ታገኙናላችሁ። የዛሬው ፕሮግራማችን ይሄን ይመስል ነበረ። ቀጣይ ፕሮግራሞቻችን ላይ እስክንገናኝ ደግሞ መልካም ጊዜ መልካም ቆይታ። አመሰግናለሁ። ይመቻችሁ።